በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ጃዊ ቀበሌ ታጣቂዎች በፈጸሙት ጥቃት 22 ሰዎች መገደላቸውን የዓይን እማኞች ተናገሩ። ጥቃቱ ሐሙስ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት መፈጸማቸውን የገለጹት ምስክሮች የሟቾች የቀብር ስነ ስርዓት አርብ መፈጸሙ ለዶይቼ ቬለ ተናግረዋል። በጥቃቱ ከተገደሉት በተጨማሪ በርካታ ሰላማዊ ሰዎች ታግተው መወሰዳቸውን የአስተያየታቸው ለዶይቼ ቬለ የሰጡ ሰዎች ተናግረዋል። እንደ አስተያየት ሰጪዎቹ ግድያው የተፈጸመባቸው ነዋሪዎች ቤት ንብረታቸውም መቃጠሉንም ጭምር ገልጸዋል። ዶይቼ ቬለ በሰላማዊ ሰዎች ላይ ስለተፈጸመው ጥቃት ከአካባቢው ባለስልጣናት ጋር ለማጣራት ያደረገው ጥረት ለጊዜው አልተሳካልኝም ብሎ በድረገጹ ላይ ጽፏል። በአካባቢው የኦርቶዶክስ ተዋሕዶ ክርስቲያን ላይ ያነጣጠረ ነበር የተባለውን ጥቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውግዛለች፣ በጽኑም አውግዛለች። በሸርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ቀን 2018 ዓ.ም 21 ምዕመናኖቼ በግፍ በጭፍጨፋ ተገድለውብኛል ብሎ የአርሲ ሀገረ ስብከት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በጻፈው ደብዳቤ ማሳወቁን የገለጸችው ቤተክርስቲያኗ በክስተቱ የተሰማትን ሐዘን ገልጻለች። ምዕመናኖቿ በየትኛውም የሀገሪቱ ክፍል በነጻነት የመኖርና ሃይማኖት ስነስርዓታቸውን የመፈጸም መብት የሚጋፋ ያለችውን ድርጊት የክልሉና የፌዴራል መንግስት በልዩ ሁኔታ በመከታተል የማያዳግም መፍትሄ እንዲሰጣትም አሳስባለች። ተመልካቾቻችን መሰል ዜናዎች እንዲደርሷችሁ የዩቲዩብ እንዲሁም የቲክቶክ አካውንታችንን ላይክ እንዲሁም ሼር እንዲሁም ሰብስክራይብ እና ፎሎ በማድረግ እንድታበረታቱን እንጠይቃለን። ታንኪዩ